just start ካልጀመርክ የትም አትደርስም ሩቅ ነው መሄደው እዛም መቼም አልደርስም ካልክ መቼም አትጀምር just start ሁለተኛ don't quit don't quit if you're intelligent enough succeed የማታደርግበት ምክንያት የለም quit እስካላረግ so don't quit keep going just በመገኘትህ በመኖርህ ታገኛለህ እድል someday or another እድል በለው ግን አንተ እዛ ስላለ ነው እድሉ የሚያጋጥም don't quit ሁሉም ነገር ውበት ያለው በጊዜ ውስጥ ነው 500 በላይ ዲፕሬሽን ውስጥ ያሉ ልጆችን ማውራት ችለናል ሰላም ሳሙኤል መስፍን እባላለሁ ሶሻል ሚዲያ ላይ ፋሚሊ የተሰኘ ፕሮጀክት አለ ይህም ፕሮጀክት ምንድነው ወጣቶችን ሁሉም ነገር ውበት ያለው በጊዜ ውስጥ ነው ጊዜ ውስጥ ነው ሁሉም ነገር መብራራት የሚችለውና ሁሉም ነገር በጊዜ ውስጥ ያምራል ስለ ጊዜ ላወራሽ ነው ስለ ውሳኔ ህይወት መጪው ጊዜሽ ላይ ስልጣን ቢኖርሽ ደስ ይልሻል አዎ ስልጣን የለኝም እንጂ አለሽ መጪው ጊዜ ባንቺ ውሳኔ ውስጥ ነው ውሳኔሽ ትክክል ከሆነ የምትፈልጊው ይሆናል ትክክል ካልሆነም አትፈልጊው ወይ ጊዜ ይቆጣጠርሻል አለበለዚያ ጊዜን ትቆጣጠሪዋለሽ ሰው መሆን ትርጉሙ አገልግሎት መስጠት ላይ ነው ከምርም የሰው ልጅ ከመኖር ባለፈ በመኖሩ ውስጥ ሰላምንና እርካታን ማግኘት ከፈለገ ከልብ በመነጨ ማገልገል ውስጥ ራሱን ማግኘት አለበት ብዬ አምናለሁ ከራስ ባለፈ ያልሆነ ህይወት ትርጉም አልባ ነው የሰው ልጅ መኖር ያለበት የሚኖርለት ዓላማ ሲኖረው ብቻ ነው እንጂ እንደ ከብት እህሉን እያላመጠ ብርሃንና ጨለማ ሲፈራረቁበት ማየት አሳፋሪ ነው ከአንድ የእህል ጎተራ የተለየ ህይወት ከሌለው ገደል ይግባ የሌሎችን የኑሮ ሸክም ላይ አቀል የመጣ ህያውነት እርሱ በራሱ የምድር ሸክም ነው እንዳልል